እንደዚህ አይነት ጓደኛ ካለ በጣም እድለኛ ነህ። ብቻህን ሲያገኝህ የሚሰድብህ ልክህን የሚነግርህ፣ በሰዎች ፊት ግን የሚያሞግስህ፣ አንተ በሌለህበት የሚከራከርልህ፣ ሽንጡን ገትሮ የሚሟገትልህ። አዎ እሱ ትክክለኛ ጓደኛ ነው። አጥብቀህ ያዘው። የክፉ ቀን ወዳጅህ ነው። ተንከባከበው። ደሞዝ ቢጨመርልህም ይህን ሚስጥር ካላወቅ መቼም ከድህነት አትወጣም። ዘ ሳይኮሎጂ ኦፍ መኒ በሚለው መጽሐፉ ሞርጋን ሃውስን እንዲህ ይላል። በ1970ዎቹ በዓለማችን ከፍተኛ የነዳጅ እጥረት አጋጠመ። የአንድ በርሜል ነዳጅ ዋጋ በ400% ጨመረ። መንግስታት የነዳጅ ምርትን ለመጨመር ብዙ ጥረት አደረጉ፣ ነገር ግን አልተሳካላቸውም። በተቃራኒው የአሜሪካ መንግስት በ1975 አንድ አስገዳጅ ፖሊሲ አወጣ። በዚህ ፖሊሲ ምክንያት የኃይል እጥረቱ ተቀረፈ። የአሜሪካ ኢኮኖሚ በከፍተኛ ሁኔታ አደገ። ፖሊሲው ሁለት ነገሮችን ነበር የቀየረው። አንደኛ፣ የመኪና አምራቾች ነዳጅ ቆጣቢ መኪኖችን እንዲያመርቱ አስገደደ። ሁለተኛ፣ የኒውክሌር ኢነርጂን እንደ አማራጭ በማቅረብ ፋብሪካዎች ኤሌክትሪክን እንዲጠቀሙ አደረገ። ስለዚህ አንተም ከድህነት ለመውጣት የግድ እነዚህን ሁለት አማራጮች መጠቀም አለብህ ይላል። አንደኛ፣ ወጪህን መቀነስ፣ ገንዘብህን መቆጠብ። ሁለተኛ፣ በደሞዝ ብቻ ጥገኛ ሳትሆን ትንሽም ብትሆን ሌላ የገቢ ምንጭ መፈለግ። በሞት አፋፍ ላይ የደረሱ ሰዎች በህይወቴ ባደረኩት ኖሮ ብለው የሚጸጸቱበት ነገር ምን ይመስላል? ካርል ፒልመር በሺዎች የሚቆጠሩ ሽማግሌዎችን አናግሯል። ምላሻቸውንም 30 ሌሰንስ ፎር ሊቪንግ በሚል ርዕስ በመጽሐፍ አሳትሟል። በጣም የሚገርመው ሽማግሌዎቹ የሚጸጸቱበት ነገር እኛ ከምንገምተው በተቃራኒ ነው። አንድም ሰው ምን አለ ውድ ልብስ፣ ውድ መኪና በኖረኝ አላለም። አንድም ሰው ምን አለ ድል ያለ ሰርግ ደግሼ ሰውን ባስገረምኩት አላለም። የአብዛኛዎቹ ጸጸት ተመሳሳይ ነበር። ምን አለ ከቤተሰቤ ጋር በቂ ጊዜ ባሳለፉ፣ ምን አለ ልጆቼ ሕፃን እያሉ አብሬያቸው እየተጫወትኩ ባሳድጋቸው ኖሮ፣ ምን አለ እናትና አባቴን በህይወት እያሉ በተንከባከብኳቸው ኖሮ ነው ያሉት። ስለዚህ አንተም ነገ ይደርሳል ብለህ አትዘናጋ። ጊዜ ኃላፊ ነው። ለቤተሰቦችህና ለልጆችህ በቂ ጊዜ ስጥ። እናትና አባትህን በህይወት እያሉ ተንከባከባቸው። ሰው ተናገረኝ ተቸኝ ብሎ የሚናደድ ሰው ማለት እንቅፋት መታኝ ብሎ ድንጋዩን እንደሚመታ ሰው ነው። እኔ አይደለም ያልኩት፣ ሾፐንሃወር ነው ያለው። ድንጋዩን ብትመታው አንተን ነው የሚያምህ፣ አንተን የምትጎዳው። ሞኝ ሰው ማለት የሰውን ማንነት ለመቀየር የሚታገል ሰው ነው። ብልህ ደግሞ ሰውን እንደተፈጥሮ የሚቀበል፣ የሰውየውን ባህሪ ለመቀየር ከመሞከር ይልቅ ራሱን ተቆጣጥሮ ነገሮችን ማለፍ የሚችል ነው ይላል። በዚህ ሐሳብ ትስማማላችሁ? በልጅነታቸው የት ይደርሳሉ የተባሉት የትም ሳይደርሱ የተናቁት ግን ትልቅ ቦታ የሚደርሱት ለምን ይመስላል? ሳይኮሎጂስቶች ይህን ምስጢር ለማወቅ ጥናት አደረጉ። ከብዙ ሙከራዎች በኋላ ዋናውን ምክንያት ደረሱበት። ዘ ማርሽማሎ ቴስት ብለው ሰየሙት። ፈተናው እንደዚህ ነው። አጥኚው ለልጆቹ ጣፋጭ ይሰጣቸዋል። ከዛም ተመልሼ እስክመጣ ድረስ ጣፋጩን ላልበላ ስመለስ ሌላ ጣፋጭ እጨምርለታለሁ፣ ጣፋጩን ለበላ ግን ሌላ አልሰጥም ብሎ ክፍሉን ለቆ ይወጣል። አብዛኛዎቹ ህጻናት ሰውየው እንደወጣ ወዲያው ይበሉታል። ጥቂቶቹ እየራባቸው እየጓጉም እስኪመለስ እንደምንም ታግሰው ይቆያሉ። የጥናቱ ውጤት እንዳሳየው እነዛ መብላት እያማራቸው ታግሰው የቆዩት ካደጉ በኋላ በህይወታቸው ያሰቡበት ይደርሳሉ፣ ይሳካላቸዋል። ስለዚህ አንተም እንዲሳካልህ ከፈለግ ከጊዜያዊ ደስታ ራስህን ቆጥብ፣ አትቸኩል። ዋጋ ያለው ነገር ሁሉ ዘግይቶ ነው የሚመጣው። ታገስ። በቢዝነስ ዓለም ላይ ዋናው ነገር ልክ መሆን ወይም መሳሳት አይደለም። ቁም ነገሩ ስትሳሳት ምን ያህል ከሰርክ፣ ልክ ስትሆን ደግሞ ምን ያህል አተረፍክ ነው። በ2013 የዓለማችን 4ኛ ቢሊዮነር የነበረው ዋረን ቡፌት በአንድ መድረክ ላይ የሀብት ሚስጥሩን ተናገረ። ታዳሚዎቹ ያልጠበቁትን ስለተናገረ አብዛኛው ሰው ደነገጠ። ዋረን ቡፌት እንዲህ ነበር ያለው፣ በህይወት ዘመኔ ከ500 በላይ አክሲዮን ድርጅቶችን ገዝቻለሁ። ነገር ግን አሁን ላይ ያለኝን ሁሉ ሀብት ያገኘው ከ10 ድርጅቶች ብቻ ነው። ከ490 በላይ የሚሆኑ ድርጅቶች ከስረዋል። ኮላቦሬቲቭ ፈንድ ባወጣው ሪፖርት መሰረት ከ2004 እስከ 2014 ድረስ በአሜሪካን ሀገር ከተከፈቱ ቢዝነሶች 65% ከስረው ተዘግተዋል። 31% ትርፋቸው ከ10% በታች ነው። 0.5% ብቻ ናቸው ከ50 እጥፍ በላይ ማደግ የቻሉት። ስለዚህ አንተም ያለ መሰልቸት ደጋግመህ ሞክር። ከሙከራዎች አንዱ ከተሳካልህ ህይወትህን ሊቀይረው ይችላል።
የሮሚዮና ጁሊየት አይነት ፍቅር በእውነታው ዓለም አለ ብለህ ታምናለህ? ታሪኩን ለማታውቁ ከ430 ዓመታት በፊት በእንግሊዛዊ ደራሲ ሼክስፒር የተጻፈ ድርሰት ነው። በጣሊያን ሀገር ቬሮና ከተማ ውስጥ የሚኖሩ ወጣቶች ናቸው። በአንድ ፓርቲ ላይ ይተዋወቁና ወዲያው በፍቅር ይወድቃሉ። የሁለቱ ቤተሰቦች ግን ጸበኞች ናቸው፣ አይዋደዱ። በዚህም ምክንያት በድብቅ ለመጋባት ይወስኑና ቀጠሮ ይዛሉ። በዚህ ጊዜ የጁሊየት ቤተሰቦች ሌላ ሰው እንድታገባ ያስገድዷታል። እሷም እምቢ ብላ ራሷን ታጠፋል። ሮሚዮም ይህን ሲሰማ በጣም ያዝናል። እሱም መርዝ ጠጥቶ ራሱን ያጠፋል። ሮበርት ሲያልዲኒ ኢንፍሉዌንስ በሚለው መጽሐፉ እንዲህ ይላል፣ ይህ በጉርምስና ዕድሜ ላይ ያሉ ወጣቶች ባህሪ ነው። ቤተሰቦቻቸው የከለከሏቸውን ነገሮች በእልህ ያደርጋሉ። ቤተሰብ ሲከለክላቸው ወጣት ጥንዶች ፍቅራቸው ይጨምራል። ቤተሰብ ዝም ካለ ወይም ከፈቀደ ግን ፍቅራቸው ቀስ በቀስ ይቀንሳል። ብዙም አይቆዩም፣ ይለያያሉ። ሮሚዮና ጁሊየትም ቤተሰባቸው ቢፈቅድ ኖሮ ይህን ያህል አይፋቀሩም ነበር ይላል። ትስማማላችሁ?